ከላይ በጥያቄው ላይ እንደምትመለከቱት በኤጲስቆጶስ በጳጳስ እና በቆሞስ መካከል ያለው የስልጣን ልዩነት ምንድን ነው ይንገሩን የሚል አንድ ጥያቄ አለ። እንግዲህ ጥያቄያችንን እናመሰግናለን። መረጃውን ኮፒ ሊንክ እና ሪፖስት አድርጋችሁ ለሌሎችም ለማያውቁት እንዲዳረስ እንድታደርጉ እጠይቃችኋለሁኝ። ፎሎ ያላደረጋችሁ ደግሞ ቤቱን ፎሎ እንድታደርጉን ጭምር ማለት ነው። እንግዲህ ቤተ ክርስቲያን የስልጣን መዋቅሮች እንዳሏት ሁላችንም እናውቃለን። እነዚህ የስልጣን መዋቅሮች ደግሞ ከምን የመጡ ናቸው ሲባል የምድር ስርዓት በሰማያዊ ስርዓት አምሳል እንደተሰራ ነው ቤተክርስቲያን የምታስተምረን እና ይህ ስርዓት ከላይ ሲመጣልን ከመላእክት ዓለም ነው ምሳሌነቱ ማለት ነው። ከነ ኪሩቤል፣ ሱራፌል፣ ኃይላት፣ ሊቃናት፣ መናብርት፣ ስልጣናት፣ መኳንንት ብሎ ሊቃውንት ብዙ ነገሮች አሉ ታች ድረስ መላእክት ጭምር ማለት መላእክት የሚባለው እኛ የወል ስም አድርገን እንጠቀመዋለን እንጂ መላእክት የሚባሉ ለብቻቸው ዝማሬ እግዚአብሔርን የሚያቀርቡ ልክ እንደ ቤተ ክርስቲያን መምህራን፣ ሊቃውንት፣ መዘምራን ማለት ነው ዝማሬ የሚያቀርቡ ለእግዚአብሔር ምስጋና የሚያቀርቡ መላእክትም የሚባሉ አካላት አሉ ላይ ማለት ነው። በእነሱ አምሳል ስርዓት ተሰርታለች ማለት ነው። ስለዚህ ቤተ ክርስቲያን አምሳለ ኢየሩሳሌምን ወይም ደግሞ ዓለመ መላእክትን ትመስላለች ማለት ነው። ለዚህ ነው በዳግም ምጽአትም ጊዜ አትጠፋም ቤተ ክርስቲያን ዘላለማዊት ነች ብለን የምናስተምረው ማለት ነው። ለማንኛውም ወደ ጥያቄው ስንመለስ እንግዲህ በቤተ ክርስቲያን ውስጥ የስልጣን ደረጃዎች 3 ብቻ ናቸው። የስልጣን ደረጃዎች ጵጵስና፣ ቅስናና ድቁና የሚባሉ ናቸው እነዚህ ማለት ነው። ስለዚህ በቤተ ክርስቲያን የስልጣን ደረጃውን ነው የምነግራችሁ፣ ማዕረጉን አይደለም፣ ስልጣኑን። ለምሳሌ ወታደር ቤት ሲባል ወታደር ነው አይደል? አይ ወታደር ነው ከተባለ ወታደር ነው። በውስጡ ግን ኮሎኔል ይኖራል፣ ሌተናል ኮሎኔል ምንድን ነው ሌላ ደግሞ ብቻ ኮማንዶ፣ ኮማንደር፣ ቅብርጥሴ ምናምን የሚባል ነገር አለ አይደል? ውስጡ አላውቀውም እኔ ብዙም እና ልክ እንደዛ የማዕረግ ልዩነት አለ። ነገር ግን ስልጣን ስንት ነው? 3 ብቻ ነው። ድቁና፣ ቅስናና ጵጵስና። መነኩሴዎቹም ቆሞሳትም ምንም ሆኑ በቅስና ውስጥ ይገባሉ። ዲያቆናዊት ሴት፣ ንፍቀ ዲያቆናት፣ አናጉንስጢስ ሌሎችም ደግሞ በምን ውስጥ ይገባሉ? በድቁና ውስጥ ይገባሉ። ጳጳስ፣ ሊቀ ጳጳስ፣ ኤጲስቆጶስ እነዚህ ደግሞ አንድ ወገናቸው። ነገር ግን የማዕረግ ልዩነቶች ግን አሉ ማለት ነው። ስለዚህ አሁን ቀጥታ ወደ ጥያቄው ስንመጣ ጳጳስና ኤጲስቆጶስ ቆሞስ እንደሚባሉት ጳጳስና ኤጲስቆጶስ አንድ ወገን ናቸው። ቆሞስ ግን ከነሱ ይለያል። የቅስና ማዕረግ ነው፣ በማዕረግ ደረጃ ማለት ነው፣ በክህነት ደረጃ ማለት ነው። ስለዚህ ከላይ ሊቀ ጳጳስ አለ ከጳጳስ በላይ፣ ከዛ ጳጳስ አለ፣ ከዛ ኤጲስቆጶስ አለ። እነዚህ 3ቱ በጵጵስና ውስጥ ያሉ ማዕረጋት ቢሆኑም ልክ በዓለማዊው ለምሳሌ ሲኒየር ዶክተር፣ ስፔሻሊስት ዶክተር እና ደግሞ ጁኒየር ዶክተር እንደሚባለው ሁሉም ዶክተር ቢሆኑም የልምድ የዘመን ጊዜያት እንደሚገድቡት ሁሉ እነዚህም ጳጳሳት ሊቃነ ጳጳሳት የሚባሉ በጣም ሲኒየር የሆኑ ረጅም ዘመን በቅድስና ውስጥ በቤተክርስቲያን አገልግሎት ውስጥ የቆዩ ብዙ ጳጳሳትን ወይም ደግሞ ኤጲስቆጶሳትን የሾሙ ናቸው። ጳጳሳት የሚባሉት ደግሞ ከነሱ በጊዜ በዘመን ዝቅ የሚሉ ጳጳሳት ናቸው። በነዛ በሊቃነ ጳጳሳት የተሾሙ ማለት ነው። ኤጲስቆጶሳት የሚባሉት ደግሞ አዲስ ተሿሚዎች ናቸው። አዲስ ተሿሚ ምልምል ተመልምሎ ከምዕመናን ከቤተ ክርስቲያን አባቶች ምስክርነት ተሰጥቶበት ተውጣቶ እነከሌ ኤጲስቆጶስነት ይሾሙ ለቤተ ክርስቲያን ክብር ይመጥናሉ ለአገልግሎታ ተብሎ ሲባል የሚሾሙ አዲስ ተሿሚዎች ኤጲስቆጶሳት ይባላሉ ማለት ነው። ቆሞሳት የሚባሉት ግን እጩ ኤጲስቆጶሳት ማለት ናቸው። እጩ ማለት ነው። ለምሳሌ አንድ ሰው አንድ ያገባን ዲያቆን እና ያላገባን ዲያቆን አቁመን የትኛው ለቅስና የቀረበ ነው ብለን ብንል ካላገባው ይልቅ ያገባው በጋብቻ ዘንድ ነው ያልኳቸው። ያኛውም ቢመነኩስም ልትሉኝ ትችላላችሁ። ነገር ግን በጋብቻ ዘንድ ስናየው ያገባው ለቅስና አንድ ስቴፕ የቀረበ ነው ማለት ነው። ስለዚህ እጩ ቄስ ነው ማለት እንችላለን። ነገ ችግር ቢፈጥር ወዲያው ወስደን ቄስ አድርገን ነው የቤተክርስቲያን አገልግሎት ክፍተቷን የምናሸፍንበት እንደማለት ነው። ስለዚህ ቆሞሳት ማለት ወደ ኤጲስቆጶስነት የማደግ እድል ያላቸው እጩ ኤጲስቆጶሳት እንደማለት ነው፣ ለነገ ማለት ነው። ስለዚህ ይሄ ነው ልዩነታቸው። እንግዲህ ቤተክርስቲያንን መባረክ፣ ቅባ ሜሮንን ማዘጋጀት ምናምን የመሳሰሉት ኤጲስቆጶሳት የጳጳሳት ስራ ነው። አንዳንዴ በኤጲስቆጶሳት ወይም በጳጳሳት ተመድበው ወይም ደግሞ ተሰይመው
ቆሞሳት ደግሞ ቤተክርስቲያን ሲመረቅ ቅባ ሜሮን የመቀባት የቤተክርስቲያን ንዋያትን የማክበር ስራ የመስራት ስራ ይሰራሉ፣ ወይም ደግሞ አገልግሎቶችን ያገለግላሉ ማለት ነው። በአጠቃላይ የቤተ ክርስቲያን ማዕረጋት የሚባሉት ግን 9 ናቸው። እነሱ ምንድን ናቸው ከተባለ ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ፣ ቆሞስ፣ ቄስ፣ ዲያቆን፣ ንፍቀ ዲያቆን፣ አናጉንስጢስ፣ መዘምራን የሚባሉ አሉ። ስለዚህ እነዚህ 9 የቤተ ክርስቲያን የስልጣን ማዕረጋት ናቸው ማለት ነው።